ፊደልማ አይደለም ኤኒሞር አድዋ ላይ ኦሮሞ ሞቶ ያዳነው ፊደል ስለሆነ የሱም ፊደል ነው። ሌላውም እንዲሁ ከምባታውም ሀዲያው በዚህ ደረጃ አፕሮፕሪየት እንዲያደርጉት የሚያደርግ ስራ መሰራት አለበት። ሁሉም የኢትዮጵያ ቋንቋዎች መከተቢያ ፊደል እንዲሆን መሰራት አለበት። ከዛም አልፎ የመላው የጥቁር ዘር ፊደል ሆኖ በስራ ላይ እንዲውል ቅድም ተብሏል ያለው መደረግ ያለበት ነገር በሙሉ መደረግ ይኖርበታል። የአፍሪካ አንድነት ዓለም አቀፍ ድርጅት እውቅና እንዲሰጡት የመደረግ ስራ መሰራት አለበት ብዬ ነው ማስበው። ይህ ፊደል በተለይ የኦሮምኛ ቋንቋ ማስተማሪያ ፊደል እንዲሆን መሰራት አለበት። ቅድም እንዳልኩት ነው ከነዚህ ነጮች የተመጣ የላቲን አልፋቤት እየተጠቀምክ አንተ በዛ ደረጃ መስዋዕትነት አያል ቅድሚያቶች ከፍሎ ያዳኑትን ፊደል ወደ ጎን አድርገህ በአገልግሎቱም በስራውም ቅድም በተገለጸለት ቴክኒካል ነገር ከላቲን አልፋቤት የበለጠ አቅም ያለው ፊደል ጌታ ሆነ እንዲህ አይነቱን ነገር አፍርሰህ እንዴት አርገህ ነው በጋራ ከነጮች አላንስም በሚልልህ አገርህን ለመገንባት የምትነሳው? ያንን ነው የሚያሳጣ። ለዚህ ነው ይሄ ነገር የፈለገውን ያህል ትግል ቢጠይቅም በዛ መንገድ ስራ ላይ እንዲውል መታገል ይጠይቃል። ብዙ ደግሞ በነፊቶች አሉት ብዬ ነው ማምኑ። በዚህ ፊደል አማካኝነት የሚሰጥ የኦሮምኛ ቋንቋ ትምህርት ከኤሌመንታሪ ጀምሮ እስከ ሁለተኛ ደረጃ መጨረሻ ድረስ አማርኛ ቋንቋ አፍ መቻው በሆነ ህዝቦች ዘንድ በግዴታ እንዲሰጥ የሚደረግበት ሁኔታ መፍጠር ይቻላል። ተመሳሳይ በሆነ መንገድ ኦሮምኛ ቋንቋ መፍቻ የሆነ ህዝቦች በሙሉ አማርኛ ቋንቋ በተመሳሳይ ኮምፐልሰሪ በሆነ መንገድ ያንን ሳይጨርሱ ሳያውቁ ወደ ሌላ ክፍል እንዳይገቡ የሚያደርግ የድሮ ትምህርት ስርዓት አለ። በዛ መንገድ